ሰላም ጤና ይስጥልን ክቡራን የቻናላችን ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት ያለ እኛ ፈቃድ የዋይፋይ ኔትወርካችንን የሚጠቀሙ ሰዎች ካሉ የምናውቅበትና ለአንዴና ለመጨረሻ ጊዜ ኔትወርካችንን በምንም አይነት መንገድ እኛ ካልፈቀድን በስተቀር ደግመው እንዳይጠቀሙ ማድረግ የምንችልበትን ዘዴ አንድ በአንድ የማሳያችሁ ይሆናል። ቪዲዮ እንደምትወዱትና አንድ ጠቃሚ ነገር እንደምታገኙበት ስለማልጠራጠር እንደተለመደው ቪዲዮ ላይክ በማድረግ ጀምራችሁ ተከታተሉኝ። ከቅርብ ጊዜ ወዲህ ጉግል በአንድሮይድ ኦፕሬቲንግ ሲስተም ላይ ባደረገው ለውጦች ምክንያት የበርካታ ኔትወርኪንግ አፖች አሰራር ተመሰቃቅሏል። ይህም ማለት ሴንሲቲቭ ኢንፎርሜሽን አክሰስ እንዳያደርጉ፣ ለምሳሌ አፖች የዲቫይሶችን ማክ አድሬስ ማወቅ ወይም ማሳየት እንዳይችሉ እገዳ ጥሏል። ማክ አድሬስ ማለት ዩኒክ የሆነ 12 ዲጂት ሄክሳዴሲማል ነምበር ሲሆን የአንድ ዲቫይስ የማይቀያየር የኔትወርክ ካርድ ሃርድዌር ወይም ፊዚካል አድሬስ እንደማለት ነው። ጉግል ያደረገው ማሻሻያ ዓላማው የሁሉንም አንድሮይድ ስልኮች ፕራይቬሲ እና ሴኩሪቲ ከፍ ማድረግ ነው። ነገር ግን እንደ ፊንግ፣ who use my Wi-Fi እና የመሳሰሉትን አይነት ከኔትወርኪንግ ጋር ተያያዥነት ያላቸው ሁሉንም አፖች ጎድቷል። በዚህ ገዳ ምክንያት ከአንድሮይድ ስልክ ላይ ሆነን ኔትወርክ ስካን ብናደርግ ማግኘት የምንችለው ኢንፎርሜሽን አይፒ አድሬስን ነው እንጂ ማክ አድሬስን አይደለም። አሁን እኔ የማሳያችሁ በኮምፒውተር ላይ ሆነን ያለምንም እገዳ የምንፈልገውን የኔትወርክ ዲቫይስ ኢንፎርሜሽን የሚያሳየንን ዋየርለስ ኔትወርክ ዋቸር የተባለ ቱል በመጠቀም ኔትወርካችንን ተደብቀው የሚጠቀሙ ዲቫይሶችን መለየትና ብሎክ ማድረግ ይሆናል። ኢንተርኔት ብራውዘር ከፍተን ጉግል ሰርች ቦክስ ውስጥ ዋየርለስ ኔትወርክ ዋቸር ብለን ሰርች እናደርጋለን። ከሚመጡት ሰርች ሪዛልት ውስጥ ይህንን nrsoft.net የሚለውን እንጫናለን። ስለ ዋየርለስ ኔትወርክ ዋቸር እዚህ ጋር ዲስክሪፕሽን እናገኛለን። ኔትወርካችንን ስካን አድርጎ ስካን ባደረግንበት ሰዓት ያሉ ሁሉንም ከዋየርለስ ኔትወርክ ጋር ኮኔክትድ የሆኑ ኮምፒውተሮችን እና ዲቫይሶችን ሊስት አድርጎ የሚያሳየን እናም የእያንዳንዱን ኮምፒውተር ወይም ዲቫይሶች አይፒ አድሬስ፣ ማክ አድሬስ፣ ኔትወርክ ካርዱን ያመረተውን ካምፓኒ ስም እና የኮምፒውተሩን ስም የመሳሰሉትን ኢንፎርሜሽኖች ያሳየናል። ስለዚህ ወደ ታች ስክሮል አድርገን ለእኛ ኦፕሬቲንግ ሲስተም የሚሆነውን መርጠን ዳውንሎድ እናደርገዋለን። ዳውንሎድ ያደረግነውን ፋይል በዌንራር ወይም 7-zip ኤክስትራክት ካደረግን በኋላ wnet-watcher.exe የሚለውን መክፈት ብቻ ነው። እኔ በሚቀጥለው መክፈት ስለምፈልግ በቀላሉ መክፈት እንድችል ዴስክቶፕ ላይም ሾርት ከት አድርገዋለሁ። ደብል ክሊክ አድርገን እንከፍተዋለን። እዚህ ጋር የሚያሳየን አይፒ አድሬስ ማለት በኔትወርካችን ውስጥ ያሉ ዲቫይሶች አድራሻ እንደማለት ነው። አይፒ አድሬስ ግን ስታቲክ ተደርጎ ማኑዋሊ አሳይን ካልተደረገ ወይም DHCP ወይም ዳይናሚካሊ የተሰጠ ከሆነ የአንድ ዲቫይስ አይፒ አድሬስ ሁልጊዜ አንድ አይነት አይሆንም። ማክ አድሬስ ግን አይቀያየርም። ልክ እንደ መኪና ሻንሲ ቁጥር ለኔትወርክ ካርዱ ዩኒክ ነው። ይሄ ዋየርለስ ኔትወርክ ዋቸር የሚባለው ቱል በኔትወርካችን ውስጥ ያሉትን ሁሉንም ዲቫይሶች እስከ ሙሉ ኢንፎርሜሽናቸው ሊስት ያደርገልናል። ስለዚህ እዚህ ሊስት ውስጥ የማይታወቁ ዲቫይሶች ካያችሁ ወይም ቤት ውስጥ ካለን ዲቫይስ ቁጥር በላይ እዚህ ጋር ካለ ያለ ፈቃዳችን ኮኔክት አድርጎ እየተጠቀመ ያለ ሰው አለ እንደማለት ነው። የመጀመሪያው ሊስት ላይ ያለው 192.168.1.1 የሚለው አይፒ አድሬስ የእኔ የራውተሩ አይፒ አድሬስ ነው። ዲቫይስ ኢንፎርሜሽን ብሎ ዩር ራውተር ብሎ አስቀምጦልኛል። ብዙ ጊዜ የራውተር አይፒ አድሬስ 192.168
11 ወይም 192.168.0.1 ሆኖ ነው የምናገኘው። ሁለተኛው ላይ ያለው አሁን እየተጠቀምኩበት ያለው ኮምፒውተር IP አድሬስ ነው። ዩር ኮምፒውተር ብሎ ዲስክሪፕሽን ላይ አስቀምጦልኛል። የሮኩ ዲቫይስ IP አድሬስም አለ። ሌላው ስልኬ አለ። እኔ ለምሳሌ ስልኬን ኔትወርኩን እንዳይጠቀም ብሎክ አድርጌ ላሳያችሁ። ስልኬ የትኛው እንደሆነ በትክክል ለማወቅ የስልኬ ዋይፋይ ሴቲንግ ውስጥ ገብቼ ኮኔክትድ የሆንኩበትን ኮኔክሽን ላይ የጊር ወይም ሴቲንግ ምልክቷን ጫናለሁ። በመቀጠል ቪው ሞር ልና ወደ ታች ወርጄ IP አድሬሱንም ማክ አድሬሱንም ማየት እችላለሁ። ኮምፒውተር ላይ ደግሞ ኮማንድ ፕሮምፕት ውስጥ ገብተን ጌት ማክ ብለን ስንጽፍ የኮምፒውተራችንን ማክ አድሬስ ያሳየናል። ስለዚህ በመጀመሪያ የስልኬን ማክ አድሬስ እዚህ ጋር ደብል ክሊክ አድርጌ ወይም ራይት ክሊክ ከዛ ፕሮፐርቲስ ብዬ ኮፒ አድርገዋለሁ። በመቀጠል ኢንተርኔት ብራውዘር ከፍተን የራውተራችንን IP አድሬስ አድራሻ መጻፊያው ላይ ጽፈን ኢንተር እንለዋለን። ከዛም ዩዘር ኔም እና ፓስወርዱን እናስገባለን። ይህንን ኢንፎርሜሽን ብዙ ጊዜ ከራውተሩ ጀርባ ላይ ተጽፎ እናገኘዋለን። ዲፎልት ዩዘር ኔም እና ፓስወርዱን ካልቀየርን በየጊዜው መቀያየር እንዳለብን አንርሳ። ዋየርለስ ፓስወርድ ሃክ ማድረጊያ አፖች ፓስወርዳችንን ሊያሳዩብን የሚችሉት ብዙ ጊዜ ይህንን ዲፎልት ዩዘር ኔም እና ፓስወርድ ካልቀየርን ስለሆነ መቀየር ግድ ነው። የተለያየ የራውተር አይነት ዩዘር ኢንተርፌሱ የተለያየ ሊሆን ይችላል። ነገር ግን ብዙ ጊዜ ዋየርለስ የሚል ሴቲንግ እንፈልጋለን። ከዛም ዋየርለስ ማክ አድሬስ ፊልተር ውስጥ እንገባለን። የእኔ ራውተር የዌብስፕሪክስ ነው። ሴፍቲ በሚለው ስር ማክ ፊልተሪንግ የሚለውን እንጫናለን። ማክ ፊልተሪንግ ስዊች የሚለውን ቼክ ቦክስ ቼክ አደርግበታለሁ። ብላክሊስት ወይም ዋይትሊስት ሞድ የሚለውን ብላክሊስት ላይ አደርገዋለሁ። ምክንያቱም እኔ እዚህ አድ ያደረኩ ሊስት ማድረግ ያሰብኩት ዋይፋይ ኔትወርክ እንዳይጠቀሙ ብሎክ የማድረጋቸውን ዲቫይሶች ስለሆነ ነው። ከዛም አድ ብዬ ብሎክ የማድረጋቸውን ዲቫይሶች ማክ አድሬስ ማስገባት ነው። በኮለን ማለየት አለብን ነው የሚለኝ። ሃይፈኖቹን ወደ ኮለን እቀይራለሁ። በመጨረሻም አፕላይ ብዬ አጠናቅቃለሁ። ክቡራን የቻናላችን ቤተሰቦች ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህንንም ቪዲዮ ሼር እና ላይክ በማድረግ ለሌሎች እንዲደርስ የራሳችንን አስተዋጽኦ እናድርግ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።